ከኔና ከናትክ እውነቱን ንገረኝ ማንን የበለጠ የምትወደው? ሁለታችሁ ነው። እሺ ቆይ አሁን እናትክ ወደ ሐዋሳ እኔ ወደ ሐረር ብንሄድ ማንን ተከተለ ትሄዳለህ? ወደ ሐዋሳ ሄዳለሁ። ይሄ ማለት እናትን ከኔ የበለጠ ትወዳታለህ ማለት ነው? አይደለም ዳድ፣ ሐዋሳን በጣም ስለምወዳት ነው። አረ እሺ እኔ ወደ ሐዋሳ እሷ ወደ ሐረር ብትሄድ ማንን ተከተለ ትሄዳለህ? ወደ ሐረር። ለምን? ምክንያቱም መጀመሪያ ወደ ሐዋሳ ሄጄ ነበር። በጣም ትገርማለህ። ስማ የጥርስ ብሩሽ ማን ያበላሸው? ያበላሸውን ሰው አይተሃል? አረ ቅድም ኳሴን ቀለም ስቀባበት ሰላም ነበር። ኳሴን ቀለም ስቀባበት ሰላም ነበር? በጥርስ ብሩሽ አንተ ነህ ያበላሽህልኝ። ጥሩ ነው፣ ጥሩ እያደክ ነው። አበላለህም ጥሩ ነው። ብላ ብላ የበላ ወተት፣ ስጋ፣ እንቁላል በብዛት ብታበላኝ ነው ዳድ። አስብ ሰው እንዴት ከራሱ እጅ ጋር እየተሻማ ይበላል? አበላለህ እንደ ትንሽ ያሳማ ነው። አውቃለሁ። ታውቃለህ? ትንሽ ያሳማ በደንብ አውቃለሁ። የትልቅ ያሳማ ልጅ ማለት አይደል? እኔ ያሳማ? አንተ ልጅ ቡዳ፣ እኔ ነኝ ያሳማ የምመስለው? እንዴት ዋላችሁ? እንዴት ዋልሽ? ይሄ ልጅ ዱዳ የሆነ ልጅ ይሄ ልጅ ዱዳ የሆነ ልጅ እንደ ሁሉ ነገሩ ባንቺ ነው የወጣው። አረ ሁሉ ጊዜ በእኔ ነው የወጣው ስለ አታምንም ነበር። ዛሬ ገና በእኔ እንደወጣ መንካ። አረ ይሄ ምኑም ነገር በእኔ አልወጣም። አቃጥሎ ሊደፋኝ። ቆይ ይሄን ያህል ምን አድርጎ ነው? ምን ያደርገኛል አለሽ ነው? በእርግጥ ልጁ ሰሞኑን ልባው ልቆኗል። እንዴት እንዴ? የማስቀምጠውን ገንዘቡን ላኳ ነፍንፎ ነው የሚያገኘው። እንዴት ነው? በጣም ሊብነት አብዝቷል። ግን ታውቀዋል? እኔማ ገንዘብ የት ማስቀመጥ እንዳለብኝ ሁላ ግራ እየገባኝ ነው። ይሄ እኮ በጣም ቀላል ነገር ነው። የምትደብቂውን ገንዘብ ሁሉ ከደበቅሽበት አነፍንፎ የሚያገኝ ከሆነ የሚማርበት ደብተር ውስጥ አስገብተሽ እዛው ቦርሳ ውስጥ መክተት። በቃ የፈለገ ነገር ቢሆን አያገኘው። አንተ አሪፍ ሐሳብ ነው። አሪፍ ዘዴ ይመስላል። እንደዛ ካላረኩትም አልችለውም። እንዴ ይሄ በሱ ምክንያት እኮ ጸጉሬ ራሱ ነጭ እየሆነ ነው። አየሽ ልጁ ባንቺ ነው የወጣው ያልኩት እኮ በምክንያት ነው። ያንቺስ ነጭ ሽበት የወጣው በልጁ ነው እንበል። የእናትሽ በምክንያት የሷማ በእድሜዋ ነው እንዴ? እኔ እኮ ገና አንድ ፍሬ ልጅ ነኝ። ራስራኝ እንዴ? አንድ ፍሬ አንድ ጥሬ እና ስነ ስርዓት ስንጋባ እንዴት እንደነበርኩ አልረሳሁማ። ወይኔ ባይዘው በእናትሽ ስትል ትዝ አለኝ። ቀደም እናቴ ባለፈው የነገርካትን ቀልድ አስታውሳ እንዲሁ በሳቅ ልትሞት ምንም አልቀራት እና ሳትሞት ቀረች እንዳትይ አሁን